ሰላም ጤና ይስጥልኝ። ይሄ የሉል ሪል ስቴት ፔጅ ነው። ሉል ሪል ስቴት ያለቁ ቤቶችን፣ ሪሴል ቤቶችን፣ አፓርትመንቶችን ከዚህ በኋላ በዩቲዩብ የምናቀርብላችሁ ይሆናል። ዛሬ የምናሳያችሁ ቤት በመገናኛ አካባቢ G+3 የሆነ ሌክዠሪ የሆነ ቤት ነው። ወደ ቤት ከመሄዳችን በፊት የተወሰነ ሪቪው ላድርግላችሁ። ቤቱ 330 ካሬ ላይ ያረፈ ሲሆን ለገስት ሃውስነት ሲከራይ የቆየና በፈርኒሽድ ከ7000 እስከ 8000 ዶላር በየወሩ ገቢ ሲያስገኝ የነበረ ነው። አሁን የምታዩት አካባቢ ወደ ቶቶት ወደ ኤርፖርት እና ወደ መገናኛ የምንሄድበት መንገድ ላይ ሲሆን ቤቱ በዚህ 300 ራዲየስ ውስጥ ይገኛል። ቤቱን ላስጎብኛችሁ። ስለዚህ ቤቱ ጋር መተናል። አሁን የማሳያችሁን G+3 ቤት ስንት መኝታ ቤት እንዳለው ገምቱ። 10 መኝታ ቤት 10 ባዝሩም ያለው ቤት ነው ማስጎበኛችሁ። ተከተሉኝ። ልክ እንደገባን የምናገኘው ወደ አንደኛው ፎቅ ወደ መኝታ ቤቶቹ የሚያስኬደን ደረጃ ፊት ለፊት ያለ ሲሆን በዚህ በግራና በቀኝ ሳይድ ደግሞ ሊቪንግ ሩሞቹ ይኖራሉ። ሰው ሙሉ የዚህ ቤት ፍሎር አንድ ክሎዝድ ኪችን፣ አንድ ኦፕን ኪችን፣ አንድ መኝታ ቤት፣ አንድ ባዝሩም እና ሙሉ ፍሎሩ ደግሞ የቀሪውን ደግሞ ሊቪንግ ሩሙን ያካትታል። ስለዚህ ተመልከቱት። እነዚህ እቃዎች እኛ ኦሬዲ ለገስት ሃውስነት ስለሆነ ስናከራየው የነበሩት የተወሰኑ ያረጁ እቃዎች ስለሆኑ ቤቱ ላይ ፎከስ አድርጉልን። ተከተሉኝ። እዚህ ጋር እንደምታዩት የመጀመሪያውን ሊቪንግ ሩም እናገኛለን። የካውች ኤሪያችን ሲሆን ከዚህ ፊት ለፊት ላይ ደግሞ ኦሬዲ ገስት ሃውሶቹ እንደ መጅሊስ እንዲሆን ስለፈለጉ ለነሱ ይሄንን ሴታፕ አስቀምጠናል ማለት ነው። ስለዚህ እዚህ ጋር የአረቢያን መጅሊስ አለን። እዚህ ጋር ደግሞ የሊቪንግ ሩሙ ዋናው ኮች አለን ማለት ነው። ከዚህ ትይዩ ወደ ኪችኑ በምንሄድበት ወቅት የዳይኒንግ ስፔሳችን እዚች ጋር ይኖራል ማለት ነው። ስለዚህ ይሄ አሁን 6 ሰው የሚያስተናግድ የዳይኒንግ ስፔሳችን ነው። እንደፈለጋችሁት አጀስት ማድረግ የምትችሉት ሲሆን ከዚህ በዚህ ሳይድ ደግሞ የምናያቸው ሌሎች ተጨማሪ የሶፋ ኤሪያዎች ናቸው። እንደነገርኳችሁ ይሄንን የዲዛይን ሴታፕ የእቃውን አቀማመጥ ያስቀመጥነው ለገስት ሃውስ ፐርፐስ ስለሆነ ብዙ አረቦች መተውብን ለነሱ ኪራይ እንዲሆን አመቻችተን ስለሰራ ነው። ዳይኒንግ ቴብሉን ወደዚህ አምጥታችሁ እስከ 12 መቀመጫ ያለው ዳይኒንግ ቴብል ሴታፕ ማድረግ ይቻላል ማለት ነው። ስለዚህ ከዳይኒንግ ቴብሉ ፊት ለፊት ደግሞ ሞደርን ኪችናችን ይኖራል። ሞደርን ኪችናችን እንደምታዩት ጽዱ፣ ክሊን የሆነና ቀለል ያለ ኦፕን ኪችን ነው። እንደምትመለከቷቸው ሙሉውን ቦይለር ይኖረናል። እዚህ ጋር ኪችን ካቢኔቱ ብዙ እቃ የመያዝ አቅም ያለው ሲሆን እዚህ ጋር የእቃ ማጠቢያ ይኖረናል ማለት ነው። በተጨማሪ የተወሰነ የስቶር ኤሪያ በዚች በኩል ሰርተንለታል ማለት ነው። ስለዚህ የምድጃ ቦታችን ወይንም ደግሞ የስቶቭ የምናስቀምጥበት ኦሬዲ ሴታፕ የሆነ ስፔስ እዚህ ጋር አለን። ከዚህ ከኦፕን ኪችኑ በስተግራ በኩል የምናገኘው ሁለት ነገር ነው። የመጀመሪያው የሜድስ ሩም ሲሆን ሁለተኛው ደግሞ ክሎዝድ ኪችን ነው። አሁንም ግን ለገስት ሃውሱ ፐርፐስ ሁለቱንም መኝታ ቤት ነው ያደረግነው። ተከተሉ። እንደምታዩት የመጀመሪያው መኝታ ክፍላችን ይሄንን ይመስላል። የሜድስ ሩሙ ማለት ነው። የራሱ የሆነ ክሎዜት አለው። ከዛም በኋላ ከሜድስ ሩሙ አጠገብ ደግሞ ሌላ ሁለተኛው መኝታ ቤት አለ። ነገር ግን እኛ ክሎዝድ ኪችን የምናደርገው ማለት ነው። ይሄንን ሴታፕ የምነግራችሁ ከዚህ በፊት የነበረው ሴታፕ ስለሆነና አሁን
ፐርፐዝሊ ለነሱ መኝታ ቤት አድርገን እንድንሰራላቸው ስለፈለጉ ነው፣ ወይ ደግሞ ሴታፑን በሱ እንድናስቀምጠው ስለፈለጉ ነው። እንደ አጋጣሚ 11 ገስቶች ነበሩ ይሄንን ቤት የተከራዩት። $10,000 ነው የተከራዩት ይሄንን ቤት። ስለዚህ ይሄኛው እንደ ክሎዝድ ኪችን ነበር የሚያገለግለን። ኦሬዲ ለነሱ ሴታፕ ቁምሳጥኑን ማሰርተን አልጋም አስገብተንበት ተጨማሪ መኝታ ቤት ስላደረግነው ነው። ከዛም በኋላ ለሜድሱ እዚህ ጋር ኮመን ባዝሩም ይኖረናል። ኮመን ባዝሩማችን ውስጥ የሻወር አለ፣ የቦይለር ስፔስ አለ። ከዛም በኋላ ደግሞ የሃንድ ዋሽንግ ኤሪያ አለ። የመቀመጫ ደግሞ በዚህ በኩል ይኖረናል ማለት ነው። ሰው እንደነገርኳችሁ ይሄን ቤት ሪአጀስት ብናደርገው እጅግ በጣም ሌክዠሪ ሉክ ያለው በደንብ የኪራይ አቅሙን ደግሞ እንደፈለግን አድርገን ማሳደግ የምንችለው የቤት አይነት ነው። አሁን ደግሞ ወደ አንደኛ ፎቅ እንወጣና መኝታ ቤቶቹን አሳያችኋለሁ። ተከተሉ። ይሄን ቤት ሌላ በጣም ከምወደው ነገር አንዱ ደግሞ የደረጃው አሰራር ነው። በጣም ሞደርን ዲዛይኑ በጣም ደስ የሚልና ሌክዠሪ ሉክ ያለው ነው። ሰው እዚህ ፍሎር ላይ ብቻ 3 መኝታ ቤቶች ይኖሩናል። በስተግራ በኩል አንድ መኝታ ቤት፣ በስተቀኝ በኩል ደግሞ 2 መኝታ ቤቶች ይኖሩናል። አንዱን መኝታ ቤት እናስጎበኛችሁና ቀሪዎቹን ደግሞ ከባልከኒው በኋላ አሳያችኋለሁ። ስለዚህ የመጀመሪያው ማስተር ቤድሩማችን ይህን ይመስላል። ስፋቱ በጣም እንደምታዩት ከምነግራችሁ በላይ እጅግ በጣም ሰፊ የሆነ ማስተር ቤድሩም ነው። እዚሁ ፊት ለፊታችን የራሱ የሆነ ባልከኒ ስፔስ አለን። ይሄኛው ስፔስ ይሄኛው ጣሪያ ምን እንደሆነ እታች ስንወርድ አሳያችኋለሁ። ኦሬዲ የራሳችን ቤት ሴትአፕ ስለሆነ ማለት ነው። በዚህ በኩል ደግሞ እዚች ጋር ኮፊ ኤሪያ አለን። በዚህ በኩል ሌላ ባልከኒ አለ። ቤቱ ጋር ኮኔክት እንደሚያደርግ ስንወጣ አሳያችኋለሁ ማለት ነው። ስለዚህ አሁንም ይሄን ለጌስት ሃውስ ፐርፐስ ስለሆነ የዚህም መኝታ ቤት የዎኪንግ ክሎዜቱን ሌላ መኝታ ቤት ነው ያደረግነው። ኑ ላሳያችሁ እንዴት መኝታ ቤት እንዳደረግነው። ሉክ ዲስ ዋን። ይሄ ማለት ዎኪንግ ክሎዜት የነበረ ነው። ነገር ግን እንዳልካችሁ ለዛ ለጌስት ሃውስ ለማከራየት ፐርፐስ ስለፈለጉት እችኛዋን መኝታ ቤት አድርገናል ማለት ነው። ከዚህ በኋላ ደግሞ ስንገባ ወደ ባዝሩማችን እና አነስ ያለች ቀለል ያለች እንደ ኦፕን ኪችን ነገር አለችን እዚች ጋር። ከዛም በኋላ ቀጥታ ወደ ባዝሩሙ ነው የምንገባው ማለት ነው። ባዝሩሙ ላይ እንደዚህ ውብ የሆነ የእጅ መታጠቢያ ስፔስ ይኖረናል። ከዛም በኋላ እዚህ ጋር መቀመጫ ይኖረናል፣ ቶይለት ሲት። በዚህ በኩል ደግሞ የሻወር ኤሪያ ይኖረናል። እነዚህ የተለያዩ ሻምፖዎች፣ መታጠቢያ እቃዎች የምናስቀምጥበት ስፔስ ነው ማለት ነው። ይሄ አንድ ማስተር ቤድሩም ነው። 3 ክፍል ያለው ዋና መኝታ ቤቱ፣ ዎኪንግ ክሎዜቱ እና ማስተር ባዝሩሙ ማለት ነው። ሌሎቹ መኝታ ቤቶችና ባልከኒዎቹን እናያቸው። ልክ ከዚህ ክፍል እንደወጣ እዚች ጋር 2 መኝታ ቤቶች ይኖሩናል። ከዛ በፊት ግን ባልከኒ ኤሪያውን ላሳያችሁ። ከዚህ ፍሎር ላይ ወደዚህ በመጡበት ወቅት ያለችው የኮሪደር ስፔስ በጣም ደስ የምትል ብርሃን ያለው ቀለል ያለ መብራቱንም እንደገና ደግሞ ሊቪንግ ኤሪያውንም ከዚህ ጋር ሆነን አክሰስ ማድረግ የምንችለው ሴታፕ ነው ያለው። ተመልከቱት። ከዚህ ጋር ሆነን ሊቪንግ ኤሪያውን ቀለል ባለ ሁኔታ ማየት እንችላለን። ማብራቱም እጅግ በጣም የሚያምርና ሌክዠሪ የሆነ የመብራት አይነት ነው። ባይ ዘ ወይ አንድ ያልነገርኳችሁ ነገር ይሄ ቤት ከተሰራ 10 ዓመት ሆኖታል። but it doesn't look like 10 ዓመት የሞላ አይመስልም። ስለዚህ እዚህ ጋር ባልከኒ ይኖረናል፣ እዚህ ጋር ባልከኒ ይኖረናል፣ እዚህ ጋርም ደግሞ ሌላ ደግሞ ባልከኒ ይኖረናል። ኮኔክትድ የሆነ ባልከኒ ነው ያለን። የቅድሙ የማስተር ቤድሩሙ ባልከኒ ያልኳችሁ ይሄ ነው። እዚች ጋር
በር ስላለች እኛውን ከፍተው ይሄን ባልከኒ መጠቀም ይችላሉ። ስለዚህ የፈርስት ፍሎር ላይ ያለው ባልከኒ ይሄንን ይመስላል። ቀጣይ ሁለቱም መኝታ ቤቶች ላሳያችሁ። ሁለቱ መኝታ ቤቶች የሚገኙት እዚህ ጋር ነው። በግራና በቀኝ አጠገብ ላጠገብ ናቸው። የመጀመሪያው መኝታ ቤት ይሄንን ይመስላል። ቁም ሳጥን አለን፣ እዚህ ጋር አልጋ አለን። ከዛም በኋላ የራሱ ባዝሩም አለው ማለት ነው። ይሄኛው ክፍል የራሱ የሆነ ገንዳ አለው። ሁሉንም ያሟላ ክፍል ነው ማለት ነው። ሁለተኛውን መኝታ ላሳያችሁ። ይሄም ክፍል የራሱ ባዝሩም እዚህ ጋር አለው፣ ክሎዜት አለው፣ በቂ የሆነ ስፔስ አለው። ኢቭን ለድሬሲንግ እና ወይ ደግሞ ለማጥኛም ኤሪያ ደግሞ የራሱ አለው። ወደዚህ በምንመጣበት ሰዓት ልክ ቅድም እንዳየነው መኝታ ቤት መቀመጫ፣ መታጠቢያና የራሱ ገንዳ አለው ማለት ነው። ቀጣይ ደግሞ የማሳያችሁ ሁለተኛ ፎቅ ላይ ወጥተን ደግሞ የቀሩትን መኝታ ቤቶች ደግሞ ላሳያችሁ። ቤቱ ከሚወደድላቸው ሌሎች ነገሮች አንዱ ሁሉም ክፍሎች የራሳቸው የሆነ በቂ የተፈጥሮ ብርሃን የሚያገኙ ናቸው። እንዳጋጣሚ ሆኖ በግራም በቀኝም በግራ አፓርትመንት የራሱ ተሰርቶ ያለቀ፣ በቀኝም ደግሞ ተመሳሳይ የሆነ የመኖሪያ ቤት ስለተሰራበት ከቨር የመደረግ ቻንሱም የለውም። ሌላው ቬሪ ኢምፖርታንት ነገር ደግሞ ኢስት ዳይሬክሽን ስለሆነ የሞርኒንግ ሰንላይት አክሰስ ያገኛል ማለት ነው። ስለዚህ እዚህ ፍሎር ላይ 4 መኝታ ቤቶች ይኖሩናል። ከትንሿ እንጀምር። እቺ ትንሿ መኝታ ቤትና የክፍሉ ወይ ደግሞ የቤቱ ትንሿ መኝታ ቤት እቺ ነች። ግን ትንሽ ስለሆነች ባዝሩም አልነፈግናትም። እዚች ጋር ባዝሩም አላት ማለት ነው። ከዚህ ቀጣይ ደግሞ የምናያት መኝታ ቤት እቺ ነች። ያው እንግዲህ እንዳልኳችሁ 10 መኝታ ቤት ነው ያለው። ኦልሞስት የሾው 90% መኝታ ቤት በመኝታ ቤት ነው የሚሆነው። ስለዚህ እዚህ ጋር ሌላ መኝታ ቤት አለን። ደን የራሱ የሻወር ስፔስ አለው፣ የራሱ ባዝሩም አለው ማለት ነው። ይሄን ለማከራየት በጣም ተመራጭ ያደረገውም ደግሞ አንደኛው ፓርቱ ይሄ ነው። ምክንያቱም ሁሉም ሰው የየራሱ የሆነ ፕራይቬት የሆነ ባዝሩም ስለሚፈልግ ይሄንን አክሰስ ለማድረግ ብዙ በግሩፕ ሆነው የሚከራዩ የውጭ ዜጎች በጣም ተመራጭ ሆነ ማለት ነው። ይሄ ቤት ከዚህ በፊት ለብዙ ለአረቦች እና ለውጭ ኤክስፓቶች ሲከራይ የነበረ ቤት ነው። ሬንታል ኢንካሙ ከ5000 እስከ 6000 ዶላር ዊዛውት ፈርኒሽ፣ ከ8000 እስከ 9000 ዶላር ደግሞ ፈርኒሽ ተደርጎ እንደየሲዝኑ ሲከራይ የነበረ ነው ማለት ነው። ስለዚህ የሚቀጥለውን ደግሞ ፍሎሩ ላይ ሶስተኛውን መኝታ ቤት እናያለን። ሶስተኛው መኝታ ቤትም ተመሳሳይ የሆነ በጣም ሰፊ የሆነ ይሄ ቢቆራረጥ ራሱ ቱ ቤድሩም የሚወጣው አይነት ስፔስ ነው ያለው። ስለዚህ እዚህኛው መኝታ ቤት ስንገባ የመጀመሪያ የምናገኘው የኮፊ ወይንም ደግሞ ምግብ የመብያ ቦታ ወይ ኮፊ የመጠጫ ቦታ፣ ከዛም በኋላ ደግሞ የራሱ የሆነ ባልከኒ አለው። ከዛም በኋላ እንደ ኦፕን ኪችን እዚህ ጋር አክሰስ የምናደርጋት ስፔስ አለችን። ከዚህ ውጪ የራሱ ተለቅ ያለ አልጋ ይኖረናል ማለት ነው። ከዛም በኋላ እዚህ ጋር የራሱ የክሎዜት አለው። ይሄና ይሄኛው የክሎዜት ኤሪያ ነው። አሁን ኦልሞስት የምንጠቀማት ክሎዜት ኤሪያችን እቺ ነች። ባዝሩም የራሱ ባዝሩም መታጠቢያና መቀመጫ አለው ማለት ነው። ስለዚህ ወደሚቀጥለው መኝታ ቤት ደግሞ እንሂድ። መኝታ ቤት ሁለት አልጋዎችን አሁን ያደረግንበት። በዚህ በኩል ባዝሩም ይኖረናል። ይሄም የራሱ የሆነ ባልከኒ ያለው። ኦልሞስት የዚህ ቤት የመኝታ ቤቶቹ 70% የሚሆኑት የየራሳቸው ባልከኒ ኮመን የሆነ የየራሳቸው ባልከኒ ያላቸው እና ደግሞ የጠዋት ፀሐይ የሚያይበት ስፔስ ስላላቸው ሞር ተመራጭ ያደርጋቸዋል ማለት ነው። ስለዚህ እዚህ ጋር ባዝሩም ይኖረናል።
እዚህኛው ባዝሩም ላይ ገንዳ ነው ያለን። ሻወሩ የገንዳ ሻወር ነው። ከዛ ልክ ከመኝታ ቤቱ እንደወጣን እንዳልኳችሁ ኮመን የሆነውን ባልከኒውን ላሳያችሁ። ተመልከቱት ይሄን ቆንጆ የሆነ ባልከኒ። ይሄ ባልከኒ ለነዚህ ሁለት መኝታ ቤቶች አክሰስ የሚሰጥና ሰፋ ያለ የኮፊም ስፔስ ማድረግ የምንችልበት ጧት ማንበብም መቀመጥም የምንችልበት ስፔስ ያለው ነው። ሰው በቀጣይ ደግሞ ወደ መጨረሻው ፍሎር ላይ እንሄድና ቴራሱንና ስቲሙን እናያለን ማለት ነው። ስለዚህ የመኝታ ቤቶቹን ሁሉንም ጨርሰናል። ሳሎኑን ጨርሰናል። ኦፕን ኪችኑን፣ ክሎዝ ኪችኑን ጨርሰናል። አሁን መጨረሻ ፍሎር ላይ ያሉትን አሜኒቲዎች እናይና ከዛም በኋላ ደግሞ ወደ ታች ወርደን የፓርኪንጉን ስፔስ ምን ምን ነገሮች እንዳሉት አሳያችኋለሁ። ምን ጊዜ እኔ ቤት ስገዛ የመጀመሪያው የማየው ነገር ምንድነው? ቴራስ ነው። ቴራስ ለኔ በጣም ትልቅ ቫልዩ ስላለው ነው። ለእናንተም እንደሚኖረው ተስፋ አደርጋለሁ። ተመልከቱት ምን ያህል ሰፋ ያለ ስፔስ እንዳለ። ማታ ማታ ደግሞ በጣም ቆንጆ የሆነ ላይቲንግ ሲኖረው በጣም ደስ የሚል ኤሪያ ነው የሚሆነው። ስለዚህ እዚህ ጋር አነስ ያለ ፕሮግራም ማዘጋጀት እንችላለን። ከዛ በተጨማሪ ደግሞ ወደዚህ ስንመጣ የስቲም ሩማችንን ነው የምናገኘው። እንዳልኳችሁ ይሄኛውንም አጀስት አድርገነው ነው። ኦሬዲ የስቲም ሩም ነው። ነገር ግን በጣም ብዙ ስለነበሩ በግሩፕ ስለሆነ የተከራዩን የነበረው ይሄንንም ተጨማሪ የሆነ የመኝታ ቤት ስላደረግነው ነው ሴታፑ እንደዚህ ሆነው። አጀስት ሲደረግ ወይ መጀመሪያ ነው ኦሪጂናል የሆነው ፕላኑ ለስቲም ሩም ነበር ማለት ነው። ከሱ ወጣ እንዳለን እዚህ ጋር ደግሞ ተጨማሪ የኮፊ መጠጫ ቦታ ይኖረናል፣ ወይንም ደግሞ ሚኒ ሳሎን የሚባለውን አክሰስ እናደርጋለን። እዚህ ጋር እንዳጋጣሚ አረቦች ስለነበሩ የተከራዩት አረቢያን መጅሊስ ስለሚወዱ ለነሱ ብለን ነው መጅሊሶቹን እንደዚህ በዛ ያደረግናቸውና እቺኛዋ እንደ ኦፊስ እና ደግሞ እንደ ኮፊ ስፔስ ነው የምንጠቀማት ማለት ነው። ስለዚህ ይሄ ግቢ 4 መኪና የማቆም ፖቴንሻል ሲኖረው አሁን ባለበት ስታተስ 2 መኪና የኤሪያ እዚህ ጋር ሲኖረው፣ ይህንን ግን ለገስታውሶቹ ብለን ፓርኪንግ ኤሪያ የነበረውን እንደ ኮፊ ሾፕ ስላደረግነው ኖርማሊ ቤቱ ሲሰራ ይሄም ተጨማሪ የፓርኪንግ ኤሪያ ነበር። ስለዚህ እነዚህ አንድ ላይ ወደ 4 መኪና የማቆም ካፓሲቲ ያላቸው ማለት ነው። ይሄ ቤት 330 ካሬ ላይ ያረፈ መገናኛ ቶቶት አካባቢ የሚገኝ ቤት ነው። የዚህ ቤት ዋጋ እየተጠራ ያለው 110 ሚሊዮን ብር ነው። ስለዚህ ማየት መጎብኘት ወይንም ደግሞ ስለ ቤቱ ያሉትን አስተያየት ኮሜንት ላይ እየጻፋችሁልን፣ መጎብኘት የምትፈልጉ ደግሞ ስልካችን ላይ እየደወላችሁ ቤቱን መጎብኘት ትችላላችሁ ማለት ነው።